Uri dargagummaan isee ofiif jiraachuu Uree soorradhee ilmaan bultii mana dhaabbachuu Ofii kootii waaqadheenii sibjoor halkaniif guyyaa Biyyaaf saba koof jedheenii awwaale fedhii kiyyaa Kanat ajenne ilmeenyu digadu indaleenyu digadu there is no way ani la hirmi baafadda akka namichi jedhetti ani amma booda jiruun diyas oromiyaa keessatti ummata oromoo wajjiin malee amma booda biyya alaa taa'ee biyya alaa ilmaan oromoo ibiddatti nafu ibidda barbaachisnaan dhaqeetii wajjiin qaqqaamadha malee kanaafu kana isinirraa muradhuu dhiifadhaa isin jechuu barbaada ka gafi amanya dan kaya deebii kenna ፓርቲያችን ከተመሰረተበት ከ25 ዓመት ጀምሮ ለኢትዮጵያ ችግር መፍትሄ ብሎ የሚያስቀምጠው ሶስት ነገር አለ አንደኛው የሀገሪቷ የፖለቲካም የደህንነትም ምስቅልቅልነት ችግር ምንጩ ፖለቲካ ነው ይሄን ፖለቲካ በሰላምና በድርድር በውይይት መፈታት አለበት በጦር በጉልበት የሚፈታ ነገር የለም ይላል አንድ ሁለተኛ ለሀገራችንም ለህዝባችንም ለብሔረሰቦችም እንደ ሀገር የሚበጀው ህዝቦች በቀያቸው ላይ ራሳቸውን በራሳቸው እያስተዳደሩ ኢኮኖሚያቸው ማንነታቸው ባህላቸው ቋንቋቸው እያሳደጉ በሀገር ደረጃ ደግሞ ተባብረው ስልጣንና ሀብት እንዲሁም ኃላፊነትን ተከፋፍለው ከሄዱ እውነተኛ ፌደራላዊ ስርዓት ካለ ነው ብለው ያምናሉ ሁለት ሶስተኛው ሰላምም እንዲኖር ህዝቦችም እኩልነት እንዲኖራቸው ከተፈለገ የሚያዋጣው አምባገነናዊ ስርዓት ሳይሆን ዲሞክራሲያዊ ስርዓት ነው ብለን እናምናለን ዲሞክራሲ ፌደራሊዝም ሶስቱ የቆምንበት ጉልቻዎች ናቸው የፓርቲያችን ስለዚህ በብሔሮች መብት የጸና አቋም አለን በዲሞክራሲያዊ ስርዓት ግንባታ የጸና አቋም አለን በሰላማዊ ትግልና ሰላማዊ ድርድር የጸና አቋም አለን የህግ የበላይነት ብለ ያነሳው የተሳሳተ ነገር አለ እዛ ሀገር የህግ የበላይነት መምጣት የሚችለው ህዝቦች በዛ ህግ ላይ ከተስማሙ ብቻ ነው የህግ በማስፈራራት አይደለም የምታስከብረው በጉልበት አይደለም የምታስከብረው ህግ መከበር አለበት ቫልዩ እንዳለው ነገር መታየት መቻል አለበት አምባገነናዊ ስርዓት ውስጥ ህግ ሊከበር አይችልም አምባገነናዊ ስርዓት ውስጥ አብዛኛው ህዝብ ያልተስማማበት ያልተሳተፈበት ህግና ድንጋጌ ሊከበር አይችልም ባለፉት 4 ዓመታት ህግ ማስከበር ዘመቻ ህግ ማስከበር ዘመቻ እየተባለ የህግ ጥሰት የሀገር መፍረስን ያመጣው ከህግ ማስከበር ቀድሞ መምጣት ያለበት ውይይትና በድርድር የምንስማማበትን አዲስ ሶሻል ኮንትራክት መመስረቱ የተሻለ ነው ብለን ነው ምናምነው ከሌሎች ድርጅቶች ጋር ለመስራት ሁሌም በራችን ክፍት ነው አይደለም በአመለካከትና በአይዲዮሎጂ ከምንቀራረበው ጋር በአይዲዮሎጂ በአመለካከት ከማንስማማው ድርጅትም ጋር ለመወያየት ልዩነታችን ለማጥበብ በምንስማማበት ነገር ላይ አብረን ለመስራት ዝግጁ ነን ፈቃደኞች ነን ኢንፋክት አብረን ካልሰራን እንተላለቃለን ሀገር ይፈርሳል ህዝብ ይወድማል ብለን ነው የምናስበው ስለዚህ አይደለም እንደኛ በፌደራሊዝም ከሚያምኑ እንደኛ በሰላማዊ ትግል በሚያምኑ ብቻ ሳይሆን ከማንኛውም ከገዩ ፓርቲም ጋር ጨምሮ ሰላም ለማምጣት ብሔራዊ ሀገራዊ መግባባት እንዲመጣ ለማድረግ ለመስራት ዝግጁ ነን በስተመጨረሻም የቅድም ያነሳሁትን ነገር የአማራ ወገኖቻችን እንዲሰሙ መግለጽ ፈልጋለሁ ሰሞኑን በሁለቱ ክልሎች ፕሬዝዳንቶች የተደረገው መግለጫ አደገኛ ነው የአማራ ኃይል ወደ
የህግ ማስከበርን ሳይሆን ከፍተኛ የህግ ጥሰትን፣ ሰላምን ማምጣት ሳይሆን ከፍተኛ መተላለቅን ነው የሚያመጣው። ትግራይ ውስጥ የገጠመን ችግር ይሄ ነው። ሳይታሰብበት የሌላ ክልል ኃይል ሌላ ቦታ እንዲገባ ማድረግ ውስብስብ የሆኑ አደገኛ ችግሮችን የሚያመጣ በመሆኑ ከኛ የበለጠ ይሄን መቃወም ያለባቸው የአማራ ወንድሞቻችን ናቸው። በምንም መልኩ የአማራ ልዩ ኃይል ኦሮሚያ ክልል ውስጥ መግባት የለበትም። የኦሮሚያ ልዩ ኃይልም አማራ ክልል ውስጥ መግባት የለበትም። የሶማሌ ልዩ ኃይልም ኦሮሚያ መግባት የለበትም። የኦሮሚያም ልዩ ኃይልም ሶማሌ መግባት የለበትም። የክልሎች የውስጥ ጸጥታ መጠበቅ ያለበት ፕራይመሪሊ በክልል ጸጥታ መዋቅር ከነሱ በላይ ከሆነ በፌደራል ብቻ ነው። እኛ እኮ ያም ራሱ አያዋጣም እያለን ያለው ኦሮሚያ ውስጥ ያለውን የጸጥታ ችግር በኦሮሚያ ልዩ ኃይልና በፌደራል ልዩ ኃይል ራሱ መቆጣጠር አልተቻለም። ስለዚህ የሚያገባው በኃይል ሳይሆን በሰላም ፍቱት ነው። በሰላም ይፈታ፣ በድርድር ይፈታ። ትግራይ ውስጥ የፌደራል መንግስት፣ የአማራ ክልል፣ የኤርትራ ኃይሎች ገብተው ችግሩን አልፈቱትም፣ አባባሱት እንጂ። አሁንም ኦሮሚያ ላይ እንዲያይ ነገር ይደረግ ማለት በእሳቱ ላይ ቤንዚን መረፍረፍ ስለሆነ ከፍተኛ ጥንቃቄ ይጠይቃል። በተለይ ደግሞ በአማራና በኦሮሞ ማህበረሰብ መካከል ያሉ ልዩነቶችን፣ ቁርሾችን የሚያባብስ ሀገር የሚያፈርስ ህዝቦችን ለእልቂት የሚጋብዝ የምንፈራውን አደገኛ ሁኔታ የሚያመጣ የምንመኘውን ሰላም የሚያጨናግፍ በመሆኑ ሁለቱ ክልሎችም ከዚህ አይነት አካሄድ መቆጠብ አለባቸው። ከተቻለ በሁሉም ክልል ካሉ የታጠቁ ኃይሎች ጋር ቁጭ ብሎ መደራደር ነው የሚገባው። ተያይዞም በቅርቡ ገዢው ፓርቲ ያወጣው መግለጫ አፍራሽ ነው፣ ገንቢ አይደለም። የሰሜኑን ጦርነት በሰላም ኦሮሚያ ውስጥ ያለውን በሰይፍ እፈታለሁ ማለት ሀገር ማፍረስ ነው። አንድ ቤት ከቀኝ ወይም ከግራ እሳት ተለኩሶበት ከሌላ አቅጣጫ እሳት ተለኩሶበት እያለ የአንዱን ሳይድ ብቻ ለማጥፋት መሞከር አይሰራም። ሀገር ይትረፍ ከተባለ ከገባንበት መቀመቅ እንውጣ ከተባለ ትላንትና የሄድንበትን መንገድ ገምግመን ከላው መመለስ አለብን። አንስታይን እንዳለው ተመሳሳይ ነገር እየሰሩ ልዩ ውጤት መጠበቅ እብደት ነው። ባለፉት 4 ዓመታት የሄድንበት አደገኛ መንገድ የት እንዳደረሰ እናውቃለን። አሁንም ከዛ መንገድ በመመለስ የሰላሙን መንገድ፣ የውይይቱን መንገድ፣ የድርድርን መንገድ እንሞክረው ባይነን። አመሰግናለሁ። በቀጣይ ተደርሰ